በጨለማ ይበራል፣ ጨለማም አላሸነፈውም ይላል። በላያችን ላይ የበራው ብርሃን ወጣቶች፣ ታዳጊዎች፣ በላያችን ላይ እግዚአብሔር ያበራው ብርሃን የትኛውም ዓለም ላይ ያለ ጨለማ ማያሸንፍ ጌታ ኢየሱስ የተባረከ ይሁን። በካናዳ ያላችሁ የቤተ ክርስቲያን ወጣቶችና ታዳጊዎች ሰላምታዬ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። በየዓመቱ በምታደርጉት የወጣቶች ፕሮግራም በአብላጫው በቢሾፕ ፖል ቶማስ አገልግሎት የእግዚአብሔርን ቃል እየሰማችሁ ብዙ እየተባረካችሁ በሕይወታችሁ ብዙ ለውጥ እየታየ ለእግዚአብሔርም ስራ እየተነሳሳችሁ በመልካም ሕይወት ውስጥ እንዳላችሁ በተለያየ አቅጣጫ ከመጋቢዎቻችሁ እየሰማሁ ስለሆነ ስለ እናንተ በጣም እግዚአብሔርን ላመሰግን እፈልጋለሁ። በራሴም በቤተ ክርስቲያንም ስም ጌታ ኢየሱስ ክርስቶስ እየባረከ ይባርካችሁ ልላችሁ እወዳለሁ። ጌታ ኢየሱስ ይመስገን እና በዚህ ጊዜ ባላችሁ በዲጂታል ኮንፈረንስ ላይ በወንድም ፍሬዘር ጎትጓችነት ልበል ለወጣቶቻችን ለታዳጊዎቻችን እባክህን አንድ የሚሰማን ቃል አካፍለን የሚል ሀሳብ ስለቀረበ እግዚአብሔር በልቤ ያስቀመጠውን ሸክም የሆነውን ነገር አካፍላችኋለሁ እና እግዚአብሔር በዚህ ቃል በኩል እንደሚባርካችሁ ተስፋ አደርጋለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። አንድ ላይ እንጸልያለን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አቤቱ ለአባቶች ልጆች ተወለዱላቸው እንደሚለው ቃልህ ጌታ ኢየሱስ ለቤተ ክርስቲያን ስለሰጣቸው ልጆች ጌታ ሆይ ነገን ስላሸከምካቸው ልጆች ጌታ ኢየሱስ ሕይወታቸውን ከማኅፀን ጀምሮ ስለተሸከምከው ልጆች ጌታ ኢየሱስ ክርስቶስ ሆይ የኢያሱን ትውልድ እንዳዘጋጀው እንዲሁ እያዘጋጃቸው ስላላቸው ወጣቶችና ታዳጊዎች አቤቱ አመሰግናለሁ፣ አከብርሃለሁ። አምላክ ሆይ ዛሬም ደግሞ ጌታ ሆይ በልቤ ውስጥ ያስቀመጥከውን ቃል በእነሱ ሕይወት ውስጥ ለውጥ እንዲፈጥር በረከት እንዲሆን ጊዜውን ሁሉ አንተ እንድትቆጣጠር የእነሱንም ሕይወት የኔንም አንደበት እንድትቆጣጠር እለምንሃለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እንደ መነሻ መጽሐፍ ቅዱሳችንን ከኤርምያስ ምዕራፍ 15 ላይ ከፍተን ከቁጥር 19 እስከ 21 ያለውን ቃል እናነባለን። ኤርምያስ ምዕራፍ 15 ከቁጥር 19 ጀምሮ እንደዚህ ይላል። ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ለዚህም ሕዝብ የተመሸገ የናስ ቅጥር አደርግሃለሁ። ይዋጉሁማል፣ እኔ ግን ለማዳን ካንተ ጋር ነኝና አያሸንፉም። ከክፉ ሰዎችም እጅ እታደግሃለሁ፣ ከጨካኞችም ጡጫ እቤዥሃለሁ ይላል እግዚአብሔር። የተመሰገነ ይሁን። በዚህ ባነበብኩት ቃል ውስጥ ትኩረት የምሰጠው እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ለዚህም ሕዝብ የተመሸገ የናስ ቅጥር አደርግሃለሁ። ይዋጉሃል፣ እኔ ግን ለማዳን ከአንተ ጋር ነኝና አያሸንፉም የሚለውን ቃል ትልቅ ትኩረት እንሰጥበታለን። ከዚያ ቀጥሎ ደግሞ የምንመለከተው በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 ጀምሮ እስከ 16 ያለውን ቃል ይሆናል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል።
መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እግዚአብሔር የተመሰገነ ይሁን። ምናልባት እንደ አርዕስት ትምህርቱን አርዕስት ለመስጠት ቢያስፈልግ የቤተ ክርስቲያን መንፈሳዊ ተጽዕኖ ፈጣሪ ወጣቶች የሚል አርዕስት ሰጠዋለሁ ለትምህርታችን። የቤተ ክርስቲያን መንፈሳዊ ተጽዕኖ ፈጣሪ ወጣቶች። ይሄ ማለት በሌላው የማይናወጡ ኤርምያስ ምዕራፍ 15 ላይ እንደተጻፈው በሌላው የማይናወጡ በሌላው የማይለወጡ ሌላውን ግን የሚለውጡ በሌላው የማይሸነፉ ነገር ግን ሌላውን የሚያሸንፉ ማለት ነው። እንደነዛ አይነት ወጣቶችን እግዚአብሔር ያዘጋጃል። ቤተ ክርስቲያን ከመከላከል ወደ ማጥቃት የሚሸጋገሩ ወጣቶች ይኖሯታል ማለት ነው። ከመከላከል ወደ ማጥቃት የሚሸጋገሩ ወጣቶች ይኖሯታል ማለት ነው። ያ ማለት ደግሞ እናንተ ናችሁ። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ የመሸሽ፣ የመጠበቅ፣ የመሸሸግ ትግል ላይ ተቆይቷል። በእናንተ በወጣቶቻችን በታዳጊዎቻችን ዙሪያ ያለው የቤተ ክርስቲያንም ጸሎት በዚህ ዙሪያ ያጠናጠነ ሆኖ ቆይቷል። ጌታ ሆይ ወጣቶቻችንን ጠብቅልን፣ ሸሽግልን፣ በደም ሸፍንልን፣ ጋርድልን የመሳሰሉ ሞሮፍ የመከላከል ጸሎቶችን ቤተ ክርስቲያን አሳልፋለች። እናንተም ቢሆን እንደዛው ጠብቀኝ፣ ሸፍነኝ፣ ጋርደኝ፣ አደራህን እንደዚህ የመሳሰሉ ጥያቄዎችን በእግዚአብሔር ፊት ስታቀርቡ ለእናንተም እንደዚህ አይነት ጸሎቶች በቤተ ክርስቲያን ሲቀርቡ ቆይቷል። ይሄ የሆነበት ምክንያት የዘመኑ ክፋት እየታየ የወጣቱ ሕይወት ወደ ልዩ ልዩ ጨለማ እየገባ ሲታይ ጸሎቱ ከፍርሃት ጋር የተቀላቀለ ስጋት የሞላበት አደራ የሞላበት ሆኖ ቆይቷል። መልካም ነው፣ ጥሩ ነው። ያ አይነት ጸሎት እናንተን ዛሬ እኔ የምናገራችሁን ወጣቶች ጠብቆ ይህንን ድምፅም እንድትሰሙ አድርጓችኋልና ጌታ ኢየሱስ ክርስቶስን አመሰግናለሁ። ዛሬ ግን የማሳያችሁ የክርስትና ሕይወታችሁን ወይም የእግዚአብሔርን ፈቃድ ሌላውን ገጽታ ነው። ከዚህኛው ጸሎት ግልባጭ ያለውን ሌላውን ገጽታ ነው። ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 12 እስከ 13 ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ ይልና ጎበዞች ሆይ ክፉውን አሸንፋችኋልና እጽፍላችኋለሁ ይላል። ከመሸሸግ፣ ከመደበቅ፣ ከመሸሽ፣ ከመጋረድ ወጥታችሁ ወይም ከመከላከል ወጥታችሁ ተጋጥማችሁ አሸናፊ ሆናችኋል እያለ ነው ሐዋርያው ዮሐንስ የሚናገረው። ዛሬም ሌላው ገጽታ ወጣቶቻችን፣ ታዳጊዎቻችን ሌላ ገጽታ አለ። የእግዚአብሔር ፈቃድ በእናንተ ሕይወት ውስጥ ወጥታችሁ ከተሸሸጋችሁበት ወጥታችሁ ከተሰወራችሁበት ወጥታችሁ ኢንፍሉዌንስ ልታደርጉ ወደምትችሉበት ክልል እንድትሻገሩ የእግዚአብሔር ፈቃድ ነው። እግዚአብሔር የተመሰገነ ይሁን። ወደምታሸንፉበት ከመከላከል ወደ ማጥቃት የምትሄዱበት የእግዚአብሔር ዓላማና የእግዚአብሔር ፈቃድ በእናንተ ሕይወት ውስጥ እንዳለ ላሳያችሁ ነው የምፈልገው።